ሴቶች ሆይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው። እሺ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሺ የሚል ሰው ነው የሚገዛ። የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት በግ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተ ክርስቲያን ትትእዘዙ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምጣቲክም፣ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይሄን ግብአት ታደርግለታለች ወይ? ከመፋታት በፊት እሺ ማለትን፣ በጎ መሆንን፣ ብሩህ ገጽ ማሳየትን፣ መታዘዝን። ደግሞ በጣም የሚያስደንቀው ነገር ትዳር ይህን ያህል ቀሎ ነው እንጂ ከመዘለግ ዚነን የሚለው ለክርስቶስ ለባሎቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት። በዚህ መጠን ደስ ትሰኝበታለች ወይ? የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች። ይህንን አድርጎ መቻል ይገባል። ስህተቶችን ደግሞ አንድ ሰው አለመቆጣጠር። ሰው አየሁ ካሉት አይስተካከልም። አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው። እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን የእሱ ድርሻ ደግሞ ምንድን ነው? የእሱ ድርሻ ደግሞ ወከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ ደውኒ ያፍቅሩ አንስቲሆሙ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ። አሁን በሴቶች ወንበር በኩል ተቀምጠን ሴቶች ምንድነው የሚፈልጉን? መወደድ ማለት ነው። ስለዚህ ሁልጊዜ ማረጋገጥ የምትፈልገው ይሄ ሰውዬ ይወደኛል አይወደኝም። ሴት ወንድ እንደሚወዳት እርግጠኛ ከሆነች የሚፈልገውን ሁሉ ትሆናለች።